ከዚህ ቀጥዬ የጌታን ቃል እናገርና እቱመ ፉፌ ሸቀሌ waaqayyo dubbadhe ሰፊ ጸሎት መጸለይ እፈልጋለሁ። yeroo dheeraa garuu kadhachuun barbaada. እናገርበት ርዕስ mata dureen irratti dubbadhu የእግዚአብሔር ፈቃድ ኖሮ ማለፍ በሚል ርዕስ እናገራለሁ። fedha waaqayyo jiraatanii darbu mata duree jedhu irratti dubbadha. የእግዚአብሔር ፈቃድ ኖሮ ማለፍ fedha waaqayyo jiraatanii darbu ሰው ልዩ የሚያደርገው አበላልጎ ያለባበሱ አይደለም። ለማዕደር ሰሞኑ ኛቸው ሳው ኪኑፈና ሳምቲ በዚህ ምድር ላይ ለፈቀደለት ሰው የተባለው ሁሉ ሁለት እግር አለው፣ ሁለት ዓይን አለው። ነምኒ ከጀረሙ ሚለ ለመቀባ ጀለመቀባ ሰው ስኬታማ ነው የሚችለው ወይ ደግሞ ስኬት ማጣት የሚችለው ነምኒ ፊጣበይ ሰከነንገቶ ኪን ፊጣበይ ሰከነቡ የእድል ጉዳይ የሚባለው አይደለም። ዋጨራ ምት አንዳንድ ሰዎች እድል ነው ይላል። ነሞኒ ተቆጠቆ ጨራ ሞቴሉ የስኬታችን ምንጭ እድላችን አይደለም። ፊጣበው ሰገኛ ቡርቃን ጨራ ገኘ ምት እዚህ ምድር ላይ ከባዱ ምንድን ነው ብትሉት ብዬ ለማገለለት ዋንቲ ጀራማ ይወጀታ ታላላቅ ሰዎች ሆነ ለሕፃናት ለአዋቂዎች ከባዱ ነገር ማን ነው ብትሉት እግዚአብሔር ፍቃድ የሚለው ማግኘት ነው። ነሞተ ጉጉርዶ ኦኪን ዳይቆኒ ማጥት ጀማት ነው ፈራዋ ቀዮጅራችሁ በጣም የተማሩ የነጠሉ ባየ ከምፐረተሪ ከምፈጋታ በጣም በእውቀት ሆነ በገንዘብ የነጠሉ ሰዎች ባየ ቤተክርስቲያንስ ቀበኛንስ ከሶከን ምንም ያልተማሩ ሰዎች ወላ ወረበረኔ ወጣትነት ካሉ ሰዎች ከደጉማኔ ሰወረጅረኔ በሽምግልና የሚላሉ ሰዎች ዱዩማን ወረጅረኔ ለሚያገለግሉ ሰዎች ወረተጃጅለኔ ለሚገለግሉ ሰዎች ወረተጃጅለኔ እንደኔ ምንም ግራና ቀኝ ማቆጥራ ነኝ የሚለው ምን ለኔ ተማም ሰው አበቆ ቢታብር በሳለ ማበይነ ዋንቸ ለቀበለ ለመለ ደባገና ምንድነው የምትከብደው ብትሉት ማጥቱል ፋታ ይወጣል። እንጀራን አጥቶ እየተራበ መኖር ቀላል ነው። ብትሄደ ለባኒ ቤላ አጅራችሁ ሰርባላ ባለቀት ብዙ ዘመን መኖር ይቻላል። ውፈተኖ ወፈተኒ በረባኒ አጅራችሁን እንደዳማ መከራን መታገስ ይቻላል። ኢምፕለሶክሱን እንደዳማ እንደሰው እስከዛሬ ከባዱ ምንድነው? ኢማናት ዋት ጭቆመር አትማሊያ እግዚአብሔር ፈቃድ የምትለው ማግኘት ለሰው ከባድ ነው። ከደዋ ቀዮሽ የቱ ብረደው ኢልማናማ ፍጀባ በደንብ ስሙ ስሪትራጋ የእግዚአብሔር ፈቃድ ሲናገኝ ከደዋ ቀዮ ጋር ባርከን ሩጫችን የምንጨርሰው ካቸገኛ ከጎለም ነው። ከጨረስን በኋላ ሰው ሲነሳ ነው። እደቱ ጉሬ ቶተይን የሙጋኑ አንድ ሰው ግብ ደረሰ የምትሉት ነብቱ ኮፊት አበቂ ሰርከተ ከጀታ ሲጨርስ ሳይሆን ሲጀምር ነው። ጋፈቱ ጉሬ ቶተይን ጋፈ ኤገኑ በደንብ ስሙ ስሪትራጋ አንድ ሰው ነብቱ ኮ ነገሩ ውጤቱን የሚለካው ፊኒሽንግ ላይ ነው። ጡሙረ ሳከነደቱ ወይም ፊኒሳ ከነደቱ ጡሙረረ ለቢዶነ ቢዶ ትርፉን ማታው ነው ያውቁ ደልደለ ዋሳ ገልገለበ ኦቆሮቶ አንደኛ ነው ማታው ነው ያውቁ ካደዳተ ተቀበለው ቦደነ የእግዚአብሔር ፈቃድ ያገኘ አንድ ሰው ነቢ ፈደዋ ቀዮ ነምነርገተ ነቢቶ ይሁን የሚያገኘው መጨረሻ ላይ ሲነሳ ሞይቸሳ ከበቁ ጡሙረረቶ ቶተይ ቀውሰረት የእግዚአብሔር ቃል ሰገደ ቀዮ የእግዚአብሔር ሰው ነቢያ ነቢዋ ቀዮ ናሚያ ዝናባን ሲታጠሉ በቆናቶ ቆናዱ ቢፈታል እግዚአብሔር ያለበትን ችግር በትክክል ከሰማ በኋላ ኢምፒና ጅሩ ኤደ አጋይ ቦደ ኢየሩሳሌም ምድር እንደደረሰች ከሰማ በኋላ ደላኒ ኢየሩሳሌም ዲገሙሺ ኤደ አጋይ ቦደ ከሰማ አሮጠ አኩመ አጋይቲ እንካነ በርካቲ ማለት ነበረበት። ጅልቤፈቹን ሰራይ ገመቱረ መጸለይ ነበረበት። ከደጁን ራይ ገመቱረ እስራኤል ኃጢአት ዋይ ጭቡ እስራኤል ስለ ሕዝቡ ኃጢአት ዋይ ሰበሰናት ስለ ራሱ ኃጢአት ዋይ መታሳት መናዘዝ ነበረበት። ሂመቹን እትጅራታ ቱረ ራይ መቀበል ነበረበት። ሙለተ አርገቹን እትጅራታ ቱረ ስለዚህ በርከት ካለና ወደ እግዚአብሔር ጸለየ። ከናፍ ጅልቤፈተ ገረዋ ቀዮት ከነተ ወደ እግዚአብሔር ሲጸልይ ገረዋ ቀዮት እናከረቱ ሁለት ነገር ታርጌት አድርጓል። ዋለማ ካዮ በዳዴራ አንደኛው ታርጌቱ ካዮ ሰንቶኮ የቀደሙ አባቶች የበደሉትን ይቅር በለን ነው የሚለው አቦትን ደርቦ ከየበሉ ዲሲ ሁለተኛው ታርጌቱ ካዮ ሰን ለመፋ ያሉት ነገስታትና ሞጋሪቶች የበደሉትን ይቅር በለን ነው የሚለው
ሹማቴ ጅርቲ ስለዚህ ከናፍ እንደዚህ ምናለው አከሚተን ጫልቸራ ከዛ በኋላ ሰሞቴ ንጉሡ እንዲህ አለው ሞቲ ነገሰ ፍቃድ ሰጠው ከራቅ የመከነ ቀኝ እጁን ሰጠው አከምካገነ ደብዳቤ ጻፈለት አናበረ ሰቢ ቀጥላ እትውብ ዞርኩ ይላል ነናነ ከዞረ በኋላ ከናነ እንደገና መንገድ ላይ የሚይዙ ሰው አገኘ በልበለበት ሞከ ቀበነ ማርጋት በቆዳና አጥንት የበላን ዘመን ለመመለስ ስለሆነ በረሰለ ደብሱላ ዋንተ ለጉጉባ የሆኑትን ዘመን ለመታደግ ስለሆነ ጉጉባና ዳረብ ሱፋንተ እስራኤል መልካም ነገር የሚሻ እንደተነሳ በሰሙ ጊዜ ይላል ነቢ እስራኤል ዋንጋር ያሉ አከከይ አጋኒ ተሳለቁብን ይላል እንቲ ቆሰዲ አልፎ ግን ደበደ አልፎ ከሄደ በኋላ ደበደ ደመ የፈረሰችውን ቂጡን ማየት ጀመረ ከላቲ ገምተ ያሉ ጀንቀብ ማደስ ጀመረ ሐረሱ ለቀብ እንዲህ ነው የሚለው ሁለት ላይ አከዘራ በቆና ለመራ አንተ ይስን ኑ ወጣ የፈረሰችውን ቂጥ እንደገና እንስራ ከላቲ ገምተ ደብነ ጃባ ኑ ወጣ መሳቃ እንዳልሆን ይላል አከልት ጎልፈምነ እንዲህ ካለ በኋላ እተገምተ እነሱ ለበጎ ነገር እጃቸውን አወጡ ኢሳንስ ዋንጋር ይፈከሳን ጭብሰን ለበጎ ነገር እጃቸውን ሰጡ ይላል ዋንጋር ይፈከሳን ይላትን ሁሉም በየመስመሮቻቸው እድሳትን ጀመሩ ሁሉም ቱይራ አካታ ትገረበታችሁ አነሰች ጊዜ ኢየሩሳሌም ናሮም ደረ ታዲያ ስትጀምር አሮም ለቀብ ሌላ የክስ ደብዳቤ ደግሞ መጣ ይመን ግራሞ ህሉፈ ይህ ደብዳቤ መጣ ይመን ህሉፈ ቀራ ደግሞ በእነሱ ላይ ንጉሥ ልትሆን ፈልጌአለሁ አዲሳን ረቲ ሞት ተውባር ባደ 5 ጊዜ ክፍት ደብዳቤ ላኩብኝ ይላል ሲያሸጥ ጠላነ ተርገነ እንዲህ አለው አካዘ ያን ከልብ ይፈጥራል ከለበረገ ራው በልቤ የለም ለጴቆ አሁን በልቤ ያለው አመለ ጴቆ የፈረሰውን ማደስ ነው ኢሰቲ ገበዳ የወደቀውን ማንሳት ነው ኢሰኩበ ካሱ የሳተው መመለስ ነው ከለበረገ ያን ከልብ ይፈጥራል ከለወም ተታ ና ውረድ ሲሉት ወጡ በዲቡናላ ና ውረድና እንነጋገር ሲሉት ከዲቡና ሰውነዘ ስራውን ትቼ አልወርድም ወዲኒ ሰከዲቡ አልጨረስኩትምና እንቱሙረ ዋንሰ ስራው ለሚስቱ ጋር ጎራ ነው ወዲማን ቃበታ እግዚአብሔርም ረዳው ዋቀዮ ሲገርጋለ ነህምያ ማደሰ ኛኛን ሲግጃ ከዛበት ቃል ነበሩ ፌደዋ ቀዮ ከነከረበት ከናቢያ ቱረኒ እና አብርሃምም ነበሩ ከነቃብራ ቱረኒ ዛሬ አንድ ነገር ሊባርካችሁ አሬ ቦይስ ነብስ በቀራችሁ ዘመን የእናንተ ፍቃድ ሳይሆን የእግዚአብሔር ፍቃድ ይግዛባችሁ ነህምያ እንዲህ ይላል ኛኛ ለከዘ አይቼ ተነሳሁ ኢያለ ተነካኤ እይታይ ኢላችኬ ሊያዋርድም ይችላል ሲሰብሱ ደዳ ሊያስቀጥልም ይችላል እንትስሩ ሲሱ ደዳ እይታ ማለት ኢላቸቱ ዛሬ እዚህ ላይ ሆኖ አስታኒ ውጤታማነትን ማየት ማለት ነው ፈጎት ፊጣን በኒሳር ጉጀቹ ነህምያ ሲነሳ ናኛን ናቀ እይታው ኢላችሳ የፈረሰ ግድብ ብቻ ሳይሆን ደላዲ ገበ በፈቶተ አዲሶ ያለቀ ቤት ያያል መና ኢጃረበ ጡሙረበ አብ እግዚአብሔር ሲመራ ፍረቆ ዋቀዮና ለመገገስ እግዚአብሔር ፍቃድ ሲንቀሳቀስ ከነ ዋቀዮን እናሶቾ ተራራ ሁሉ ደልዳላ ሜዳ ይሆናል
beela'e እንደተራበ አንበሳ alootuun fudhadhee qote argaa jira. ክብር የሚጠማው ትውልድ አለ። Ijoollee daa'imman gadi jira. ሕፃናትን በደንብ በጥንቃቄ ያዙ።